ፈጣሪስ ጭራሽ እንትን አላረኩም ብዬ እዚህ ጋር ራሴን ሳዋረድ ማለት ነው። አሁን ነው ከሻወር የወጣሁት። ለመናገር ምንም አልለበስኩም። ኖርማል ምንድነው ከስር ምንም አልለበስኩም። በቃ አለቅ ምንም አታዩም እንደዚህ ባረገው ደብልታ ጋይስ ሁላችሁም ታስኪ አይ ግን ልልበስ ጋይስ ከስር እንትን ልልበስ ቢያንስ ለብሱ ነው የምትመስሉት። አሁን እንደዚህ ለማውሸቅ ይመቻል። ገባችሁ? እንደዚህ ለማድረግ አለላ በለ አለላ ነምሽ ሻራኒ አና እንተ ሰባ አለላ በሌል አለላ እኔ ባይዘው ኮሜንት እኮ አያለው ግን እንዳላየው ነው ማልፈው። ጋይስ አትድከሙ። እውነት ታብታብ አድርጉ። አትድከሙ ወዶቼ። እኔ ቆየሁኝ አንዳንድ እንትኖቹን ማይከተምኩኝ ቆየሁ። ስለዚህ ወይኔ ጡትሽ ወረደ፣ ወይኔ ትንሽ እንደዚህ ሆነ፣ ወይኔ አይ ዶንት ኬር። ሰው የራሱን አሮበት የሰውን ያማስላል አሉ የራሱ አሮበት የሰውን ያማስላል። ምን ይወደቀ እናንተ ምን አገባችሁ? እንደ ድሮ አልቦልካችሁም አልመወታችሁም። ደስ ያላችሁን ነገር ተናገሩ። ምንም አልላችሁም። ጡትሽ እዚህ ጋር ደረሰ ብትሉኝ እንዴ እንደ ፎጣም ልበሽ ብትሉኝ እኔ ምንም አልልም። ትቻለሁ ላይክ ነው ትቻለሁ። እንዴ አንተ ሲያምሽ ዝም በል። ሲያምሽ አንተ ሌላ ሲያምሽ ነው እንዴ? ነው ራስህ ሲያምሽ ነህ። እስኪ አንድ ቁጥር ጻፍ እና እንደዚህ እዚህ ጋርም ደረሰ። እንደዚህ ማጠፍኩት፣ እንደዚህ ማጠፌ ልመልሰው የራሴ ነው አይደል እንዴ? የራሴ ነው። ተንጠለጠለም ወረደም አቀፍኩትም አዘልኩትም የራሴ ነው። የምር አናዶኝ እኮ ነው ሲያመሽ እንዴ። ሌላ ነገርም አሳያቸዋለሁ ማየት ከፈለጋችሁ። አሳያቸዋለሁ። አይኗ ገዳይ ሆይ እስኪ ሜምበርህን አድስ። ሲያመሽ ሜምበርህ አርጅቷል፣ ሻግቷል ብሮ። ሜምበርህን አድስ። ጋይሳው ጊፍት ጋላሪ ዛሬ እንትን ብሏል። ጊፍት ጋላሪ እያረፍክ ጠባው። እሺ እሱን ጡጦ እያረፍክ ጠባው። በአረበኛ ምን ነበር የሚባለው? ጡጦ ምን ነበረ ጋይስ? ጡጦ ምን ነበረ በአረበኛ? መጣልኝ። በአረበኛ ምን ነበር? ረዳአ ነው የሚባለው። ሲያመሽ ሜምበርን አድስ። ደግሞ እየላኩላ እንትን አትልም። እየላኩላ ነበር እኮ ሜምበርን አድስ። በአይኗ ገዳ ሆይ ምንድን ነው ሲያምሽ? ምንድን ነው እንደዚህ? አሁን እንደዚህ እየላኩላ ለምን ደግሞ አትገባው? ስራ ላይ ነው እንዴ? ስራ ላይ ነው። አረ ሜምበርን አድስ። ሲያምሽ ጋይስ ሜምበራችሁን አድሱ። እዚህ ጋር ሜምበር የሚባል ነገር አለ። ከስሜ ጎን ሜምበር የሚባል ታሪክ አለ። እስኪ እሱን አድሱ። በኋላ እንመለሳለን ወደ ሰውነቴ። አሁን ይሄንን እንትን ሜምበር ነው ሁላችሁ። ሜምበር ነው ጋይስ፣ ሜምበር ነው። በአይኗ ገዳ ሞላ ድንቦሽ ያለ ገላ ስር ጉጥ ይላል ስትስቅ።
ዛሬ ግን ምን ሆኜ ነው እንደዚህ ምላስ የለቀቀብኝ? የእናንተ ስራ እኮ ነው። እናንተ ናችሁ። ኧረ ጋይስ ታብታብ አድርጉ እንዴ! ታብታብ አድርጉ እንጂ ጋይስ፣ ሁላችሁም ታብታብ። እስኪሩን መታ አድርጉ። ደግሞ ጊፍት ጋላሪ የሚባል ነገር አለ። እሱንም እየሞላችሁ በደንብ ታብታብ ጋይስ፣ ታብታብ አድርጉ። ታብታብ ስክሪን ሁላችሁም ታብታብ አድርጉ። እስኪ ጋይስ እዩት እስኪ ስንት ላይ እንዳለን ታብታብ። ሜምበራችሁን ደግሞ እዚች ጋር ሜምበር የሚባል ነገር አለ። እሱን አዲሱ ታብታብ እያደረግን ጋይስ፣ ታብታብ። ኧረ የሰውዬው ቅድም ጨምሮ ጡጦ ይልካል። እያረፍክ ጠባቦ የኔ አባት አማርኛ መሳማ ከሆነ ጋይስ ታብታብ አድርጉ። ሁላችሁም ታብስክሪን ተንቀሳቀሱ። ታብታብ ጋይስ። ሞላ ድንቦሽ ያለ ገላ እንዴት ነው የሚያደርግሽ? እንዴት ነው የሚያርገኝ? ምን አገባችሁ? እንደዚህ እንደዛ የሚያርገኝ ምን አገባችሁ? አሁን ታብታብ አድርጉ። እንደዚህ አርግሽ አይቁላሽ አሮጊት ምናምን አያገባችሁ። ከምዳውን ምን አልከኝ እኔ ጌታ? ቆይ ኮሜንት ሳላነብላችሁ አላልፍም። ለማለት የፈለግከው አንቺ ሹገር ማሚ ነው ማለት ሹገር ማሚ ለማለት ፈልገ ነው? የኔ አባት እንኳን ሹገር ማሚ ሹገር ዳዲም ልሁን ምንም ልሁን፣ ይሄ የኔ ህይወት እኮ ነው። እኔ የምኖረው ጋይስ፣ ይሄ የኔ ህይወት ነው። የኔ የራሴ ህይወት ነው። እኔ ነኝ የምኖረው፣ እኔ የሚጨነቀው። ወይ ጉድ! ያልተመቸ ሰዎች ካላችሁ ስክሮል የሚባል ነገር አለ። አሁን ታብታብ አድርጉ። ከዛ ሜምበር አድርሱ። ጊፍት ጋላሪ ሙሉልኝ። ጨርሻለሁ። ይሄ ልብስ ማለት ነው ግን ይሄ ልብስ እውነት ለመናገር የሸፈነው ጉድ እኮ ወይኔ ይሄ ልብስ የሸፈነው ጉድ ወላሂ ላዚም ግን ማለት ነው። ኢማጅን እኔ ግን በጣም ማስበው ማለት ነው ምንድነው ታውቃላችሁ? ይሄ ልብስ ባይኖር ሰው ግን እንዴት ነበር የሚሆነው? ማለት ማንን ነው የሚያየው? ግን እንደዚህ ታዝባችሁ አታውቁም? ይሄ ልብስ የሚባለው ታሪክ ባይኖር ኖሮ ሰው ማንንም አያየው ማለት ነው። አሁን ወንዶች ሴቶች እንዲዞር ብላችሁ የምታዩ ወንዶች መንገድ ላይ እየሄዳችሁ ከፍቅረኞቻችሁ ጋር ምናምን ነገሩ እንዴ ልብስ ባይኖር ኖሮ ይሄ ፍቅረኛ ልጅ ባል ምናምን ይኖራል እንዴ? ይኖራል። ቢኖርም ግን ኢማጅን እኔ አሁን እንደዚህ ልብስ የሚባሉ ታሪክ ባይኖር መንገድ ላይ ስንሄድ አራውን ዚ ብለሽ ጦሮች ወይ የሚቀፍ ነገር ነው እውነት ለመናገር። ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ታብስኪ ብላችሁ ባይዋቴዳ ሞላ ዱንቦሽ ከቅድም ጀምሮ እስኪ የጻፋችሁ ነው። እስኪ አንዳንዶቹን ኮሜንታችሁን ላመበላችሁ። አረ ወሬውን ታይና ወደ ገደለው። የኔ አባት የትኛው ነው? ምን ነው? አንድ አይነት ኮሜንት 99 ጊዜ ጻፍክ። ምንድነው ወደ ገደለው ማለት? አልገባኝም። ወደ ገደለው ስትል ስለ ልብስ ታሪክ እያወራን ነበር። እስካሁን ኢማጂን እያደረጋችሁ ነው። ልብስ ባይ